እንዴት ነህ? ሰላም ነው አለን። በጣም ቪዲዮዎች እኮ እየመጡልኝ ነው እያየኋቸው ነው። ሰላም ነው? እንዴት ነህ? ደህና ነህ? ስም ማን ነው? አዶና ይባላል። እኔ ሰምተህ ታውቃለህ? ስለኔ ሰምተህ ታውቃለህ? ስለኔ ሰምተህ ታውቃለህ? አንተ ጎበዝ አማርኛ ትችልም እንዴ? አረኛ ኦሮምኛ ትችላለህ? ዋይኮ ለጌታ አዶናይ አሁን ግቢው ምን ይባላል? ምንድን ነው ያለው ቅድም? ማንፈንጀ ግቢ ግቢው ምንድን ነው? ሆቴል ምንድን ነው ይባላል? ምንድን ነው ያለው? አዶናይ የረባት ፀጉርሽ ተሰርተሻል። አሪፍ አሁን መሰራሽ እሱ ነበር። ስላገኘው ደስ ብሎኛል። ከኔ ጋር ዛሬ ቢሆን ችግር አለው እንዴ? ከኔ ጋር ቢሆን ችግር አለ? ኦኬ ካንተ ጋር ነው እየቆያለሁ። እንግዲህ ሲግናል ለምታደርገው ነገር ሰው ቻሌንጅ እናስጀምርላታለን። ለእናትህ ቻሌንጅ እናስጀምርላታለን። ቤቱን ይሰራል ይበል ማንነቴ ሲሚጀተማ ገለቶ እንግዲህ አማርፋ ነው ገለቶ ቴንክ ዩ ማለት ነው። አማርፋ እንጀሪም ሰላም ጋይስ እንዴት ናችሁ? ዛሬ እንግዲህ ከገሜ ጋር ነን ያለነው ከገመቺስ ማለት ነው። እንደዚህ አድርጌ ልሸከምሽ ምን ታመጫለሽ? ና እንውጣ። እንግዲህ ከገሜ ጋር ነን ያለነው ልብስ ልንገዛ ነው። እንዴት ነሽ? እንዴት ነህ? እንዴት ነህ? ኧረ አማርኛ ትችያለሽ? አማርኛ ትችያለሽ? ልብስ ልግዛልህ። አሁን አብረን ልብስ እንገዛለን። ዝንጥ ብለህ ነው የምትሄደው። እሺ እስኪ ሳሜን ሟ እውይ ልልቀቀን። የእኔ አባት ና በል በእግራችን። ሀይ እናት እንዴት ነሽ? ደህና ነሽ ወይ? አለን ና ወንድም አለ። እሺ የቱ ጋር ነው ያለችው? ሀደሬት ዋሐት ጻር ጀስተለ እቤ ቆይጃኒ ልደውልላት እስኪ። የት አለች? የት ልልቀቀን? የእኔ አባት ና በል በእግራችን። ሀይ እናት እንዴት ነሽ? ደህና ነሽ ወይ? አለን ና ወንድም አለ። እሺ የቱ ጋር ነው ያለችው? ሀደሬት ዋሐት ጻር ጀስተለ እቤ ቆይጃኒ ልደውልላት እስኪ። የት አለች? የት ጋይስ? አሁን እንግዲህ ወደ ልብስ ቤት እየሄድን ያለነው ልብስ ልንገዛ ማለት ነው ከገሜ ጋር። ገሜ የኔ አባት እንዴት ነሽልኝ? ኧረ አማርኛ እየጎበዘ ነው። ስም ማን ነው ወንድም አለም አንተ? ደሜ ናይስ ጃ። እንግዲህ ገሜና ጃም አስተዋውቀናቸዋል። አብረን እየሄድን ያለነው ልብስ ልንገዛለት ለገሜ ማለት ነው አይደለ? yes sir ገሜ እንደሜ ገመቺስ አንተ ደግሞ ደሜ ሙሉ ስምህ? ደሜ ቡልቲ። ኦ ናይስ ደሜ ቡልቲ አሜዚንግ። ዋይ ሺ ቢለም ከሳምንት በኋላ ነው የሚሄደው? አረ ምን አባት። ኦልራይት ገሜ ማን ነው? እንዴት ነው? ሰላም ነው? እንዴት ናችሁ? የኔ አባት አለ ይኸው አንድ ገራሚ ልጅ ይዤ ልመጥቻለሁ። ገመቺስ ይባላል። ሰላም አባሽ። የኔ አባት ቶሚ ፋሽን ነው ይሄ። ቶሚ ፋሽን ይባላል አለን። እስቲ ለሱም ይሁን ጸዴ ልብስ እስኪ በእናትህ ፏ እናድርገው እስኪ። ሳይዝ እንዳይበዛበት ነው። እስኪ ቼክ እናድርግና ያለውን ናፒዮ ኧረ እንዴ ይጠልቃል። ከዚህ ጀምሮ እስከዚህ ነው። ሌላ የለም ሳይዝ አነስ ያለ? ኧረ ተው እስኪ
አትሊስት እቺ ቦርሳን ሞክራት እንካስኪ ደም yes ና ጎበስ እስኪ ተመቸው ወደድከው ሳይዙን ስለሚያንስ ያንሳል ከዚህ በላይ ያው ያጥራላ ወይንሽ እንዴት ነው አለ እንዴ ነው አባት ይሄ ያጥራላ ጫማ ነገርስ ለሱም ይኖር አይጠፋማ ነይ ቁጭ በይ እዚህ ጋር እሺ ነበር ሶሎኒ እናመሰግናለን ልጁ ስለተንከባከብከው ኢላ ፓሮፔሮ ናስኪን አባት ናት ባሮ ና ሁሉም ላይ ያት እንደ አዲስ ገራሚ ናቴ ባሮ የወንዙ ዳር ዶሮ ነው አጊጣ ባሮ ሁሉም ላይ ያት እንደ አዲስ ገራሚ ናቴ ባሮ የወንዙ ዳር ዶሮ ኢላ ባሮ ፔሮ ኢላ ባሮ ፔሮ ና አርጋ እስኪ ሰፋብህ እንዴ ሰፋብህ ሰፊ ነው አሪፍ ነው ውይ ሰፋበት ከዚህ አነስ ሚል የለም አረ ኖ አረ እንደዛማ አይደለም ና የወንዶች ሪሼር ካልሲ ራሴ ላይ እንጂ ሰው ላይ ማድረግ አልችልም እናት ባሮ የወንዙ ዶዳ ሴት የገዛች ጎበስ አይ ሰፊ ነው ቆይ አንድ የለም ሌላ ማርያም እስቲ በል እቺኛ ይሄማ ይሰፋዋል በጣም ትንሿ እሷ ነች በቃ ቲሸርት መቺስ ጋነኝ ወይም ደግሞ ከገሜ ጋነኝ ማለት ነው ልብስ እየገዛን ነበረ አሁን ደግሞ የኔ ካሜራማን ናፒ ወደ ልጆች ሱቅ ቤት ወስዶ ልብስ ይገዛለታል ማለት ነው እሺ እና በከዝቀጠሮ ስላለኝ ነው አንድ ነገር ልነግራችሁ ፈልጋለሁ ገመቺስ የወሰደው ሪስክ ብታዩ በጣም ከባድ ነው ከመኪና ስር ሆነ 600 ምናምን ኪሎ ሜትር መጓዝ ማለት እንጃ እንዴት በዚህ ህፃንነቱ በዚህ ልቡ እንዴት እንዳደረገው አላቅም እኔ እኛም እናማራለን አይገርማችሁም እንደነዚህ አይነት ልጆችም አሉ ትልቅ የሆነ ሪስክ የሚወስዱ በዚህ እድሜያቸውና ምን ይሆን የገፋፋው ይህ ሁሉ እንዲያደርግ ብዬ ራሴ እንድጠይቅ አደረገኝ ስለዚህ እባካችሁ ከታች የንግድ ባንክ አካውንት ሜንሽን አድርጌላችኋለሁ ስለዚህ በየአቅማችሁ የገመቺስን እናት አግዙልን ቤት ደግሞ የመስራት አላማ አለን ለገመቺስ እናት ማለት ነው ሶሎን የሚባል አንድ ትልቅ ሰው አለ እሱም ይህ ነገር እየጨረሰው ይገኛል ማለት ነው ወደ ገመቺስ እናት በመሄድ ቤት እንዲሰሩ ቃል ገብተዋል እነሱና እናግዝ እስኪ ወደ ባንክ ወደ እናቱ ባንክ ዲፖዚት እናርግ የተሻለን አቅም ሁላችንም ማለት ነው ከዛ ገመቺስም ትምርቱ በስነ ስርዓት ይጀምር ሳይጨናነቅ እንደዚህ አይነት አደጋ ሳያጋጥመው ተመልሶ በሰላም እንዲኖር ከናቱ ጋር ማለት ነው እሺ ገመቺስ እወድሻለሁ በርታሺ ጎብዝ እሺ እወዳችኋለሁ እንዳትረሱ ጋይስ ሰፖርት እናርጋቸው እወዳችኋለሁ ገመቺስ ገሜ አሪፍ ቀን ያሳለፍ ነው አምሮበታል ስፓይደርማን ትወደዋለህ ስፓይደርማን ወደዋል አለ ሙሉ የስፓይደርማን አውትፊት ሻፕ አድርጋለች የኔ አባት እናም እንደነገርኳችሁ ይህ አካውንት አለ የንግድ ባንክ አካውንት የእናቱ አካውንት ነው ቤት መስሪያ እሱም እንዲረጋጋ ትምርቱ ላይ ፎከስ እንዲያደርግ ያግዘናልና እባካችሁ በተቻላችሁ አቅም ሰፖርት አድርጉ ወዳቸዋለሁ እላቸዋለሁ ወዳቸዋለሁ እስኪ በል ወዳቸዋለሁ ጀሪ አዳል ሲንጃለዳ ኮሜ ሲዋመዳ እንደዛ ነው ሲንጃለዳ
አይወዳለሁ ማለት ሲንጃለዳ ያለው ሲንጃለዳ ምን ማለት ነው? እወዳለሁ። ኮሜ ምን ማለት ነው? ሲንጃለዳ ኮሜ ሲዋመዳ ምን ማለት ነው? ወደ ሌላ ማለት ነው። አረ ሲንጃለዳ ኮሜ ሲዋመዳ ጎበዝ እወድሻለሁ። ሲንጃለዳ እኔም እወዳለሁ። ጀርጀሪ ማለት እኔም እወዳለሁ አድናይ። እሺ እንወዳቸዋለን። ቻው